ተመልከቱ እንዴት እንደሚያምር ማለት ነው። አየሩ ንፋሱ ተመልከቱ። በቃ ኢትዮጵያ ውስጥ ያላችሁ ነው የሚመስለው እውነት ለመናገር። እዛ ጋር ደግሞ በጎች አሉ። እኔ ሶስተኛ ፎቁኝ ነው የምቀርጽላችሁ። ፍየሎችና በጎች አሉ ታች። ከዛ እንደምትመለከቷቸው የተለያዩ አትክልቶች፣ ዛፎቹ በቃ ሲወዛወዙ ያለው አየሩ በጣም ነው ደስ የሚለው። ንፋሱ በነገራችን ላይ ስልኬን ይዞት እንዳይሄድ እንጂ ይታያችኋል። ተስፋለኝ ዋው በጣም ነው የሚያምረው። ተመልከቱት። እልም ያለ በረሃ ላይ ማለት ነው እንግዲህ በስነ ስርዓት ዙሪያውን ታጥሮ ምናምን ነው ውሃ ጠጥተው በየቀኑ ይንከባከቡታል። ከስር ያሉትን የደረቁ ነገሮችን ያነሷቸዋል። እዛ ጋር የምትመለከቱት ትልቁ ዛፍ ደግሞ ቁርቁራ ነው። ሀገራችን ቁርቁራ ብለን የምንጠቀመው ዛፍ ነው። እዛ ጋር እዛ ጋር አለ በየቦታው ነው ያለው። በነገራችን ላይ ወይራ አለ። እዚህ ጋር ደግሞ ይኸውላችሁ የሀገራችን የአበባዮች የአዲስ አመት የምንጠቀማቸው አዲስ አመት ሰመትን ቢጫ አበባዎች ማለት ነው። እዚህ ጋር ከቤቱ አጠገብ አለ። እዛ ጋር ደግሞ ስናፍጭ አለ። አረ የለም። እዛ ጋር ደግሞ ከነጭ ማብራቱ አጠገብ ያለው ሀገራችን ምንድነው የሚባለው የሆነ ዛፍ አለ በነገራችን ላይ ወይኔ ስሙን አንጡልኝ። ወይኔ በእውነት እግዚአብሔር ብዙ ነገሮች እየጠፉብኝ ነው ማለት ነው። ካፌ እየመጣ ላውቀው አልቻልኩም። እዛ ጋር ከማብራት ነጭ ማብራት ከዛ አጠገብ የሆነ ዛፍ አለ ሀገራችን ላይ ማለት ነውና ክትክታ በቃ መጣልኝ። ዋው ክትክታ ነው። የክትክታ ዛፍ ነው እዛ ጋር የምትመለከቱት ቤተሰብ ማለት ነው። ወደዛ ውስጥ ደግሞ ስትመለከቱ በቃ ውስጥ ገብታችሁ የማታጧቸው አትክልቶች በቃ የሚገራርሙ ፍራፍሬዎች አሉ። እዚህ በነገራችን ላይ የተለያዩ ሰራተኞች አሉ። የሀገራችን ሰዎች የሀገራችን ልጆችም ሳይኖሩ አይቀሩም። ተመልከቱ ወፎቹ። ወይኔ ስማ እና ወደዛ ደግሞ ቆይ ላሳያችሁ። በዛ በኩል ሄድና ማለት ነው። እዚህኛው ይታያችኋል። ተመልከቱት ቤተሰብ ተመልከቱት። ወደዛ ሩቅ ነው ብታይ። ይሄ እንግዲህ የአንድ ሰው ነው። ተመልከቱ እንግዲህ ማለት ነው። ብር ካለ በሰማይ መንገድ አለ ማለት ነው። ብር ካለ ልም ያላሸዋ ላይም እንደዚህ የተለያዩ ነገሮችን ማምረት ይቻላል። የተለያዩ አትክልቶችን ማፍራት ይቻላል። ማጠጣት፣ መኮትኮት፣ መንከባከብ ይቻላል ማለት ነውና ሳውዲ አረቢያ እንግዲህ በብዛት በተለይ ደግሞ ሪያድ ውስጥ ያላችሁ ልም ያለ ዛፍ ልም ያለ አሸዋ ነው። ከዛ አሸዋ ላይ ነው እንግዲህ ታግለኔጅ ነው የሚባለው ተጠቅመው እንግዲህ በውሃ መልኩ ይሄንን በሚመስል እዛ ጋር እንግዲህ ተምር አለ። እነዚህ ምን ማለት ተምር ናቸው ጋይስ። እንትን አይቼ ነበር በቅሎ። በነገራችን ላይ በቅሎ አለ፣ ግመሎች አሉ፣ የሌለ እንስሳት ራሱ እግዚአብሔርን ነው የምላችሁ። ከአትክልቶች ደግሞ የተለያዩ እንስሳዎች አሏቸው። እንስሳቶችም አሏቸው ቤተሰብ ታያችኋል። እኔ እንግዲህ ከላይ ሆኜ ነው የምቀርጽላችሁ። በቃ የሌላ አትክልቶች የድሮ የቤት እንስሳዎች ብቻ ሳይሆን የዱር እንስሳዎችም አሏቸው። ወደታች ልወለድና ደግሞ ላሳያችሁ። ጠብቁኝ ጋይስ። እሺ ተመልሰናል። እዚህ ጋር እንግዲህ የምትመለከቱት ያውላችሁ እዚህ ጋር የአረንጓዴ እንትን አለ ምርት አለ ማለት ነው። አበባውን አያችሁ ታምራ። ስማ ተመልከቱ እንዴት እንደሚያምር ጋይስ ተመልከቱ። ታያችሁ ውስጡ የሚገርማችሁ ነገር ወይ ማይሆን ትላሳያችሁ ነው። ኑ ጋይስ የሆነ ስታት እንስሳቶች ላሳያችሁ። እናንተ ካላያችሁ አታምኑ፣ ግን ይታያም በእንትኑ ሸባጉ ስላለ ተመልከቱ ጋይስ። በስመ አብ ወልድ ወመንፈስ ቅዱስ አረብ ይታያችኋል። ይሄው ጋይስ ይማ አያችሁ ተመልከቱ። ምንድን ነው የሹት እነዚህ ምንድን ነው የሚባሉት እነዚህ እንስሳቶች? ይኸው ወይኔ ጉዴ! እናንተ ብር ሲኖር እኮ የምታደርጉትን ነው የሚያሳጣችሁ።
በመጠኑ ሀብታም አድርገኝ ነው የሚባለው። እግዚአብሔርን ያላችሁ ተመልከቷቸው። ገቡ ቅዱስ ገብርኤል የኔ አባት ምንድን ናቸው እነዚህ? ቆይ እስኪ እንዴት ይታያሉ? ይታያችኋል? ምንስ እነዚህ እንስሳቶች ምንድን ናቸው? በመጠኑ ሀብታም አድርገኝ በሉ። ሀብት ሲኖር እንዲህ ነው የሚያደርገው። ይኸውላችሁ እኔ እነዚህ እንስሳቶችን አላወኳቸውም። አይዋ ይታያሉ ጋይስ። እንዴት ላሳያችሁ? ቅዱስ ገብርኤል የኔ አባት ተመልከቱ ጋይስ። እኔ ይሄ አሁን ዳቦ ምናምን የሚጋገርበት ነው። ይኸውላችሁ እዚህ ጋር በዚህ ጋር ጭስ ይወጣል። እዚህ ጋር ዳቦ የሚጋገሩበት ነው። ያው እዚህ ጋር ወብዝ የሚቀመጥበት ጋር እዚህ ጋር ደግሞ ፉል ወጥ ምናምን ጥብሳ ጥብስ የሚጠበስበት ነው። ይላችሁ እንደ ሀገራችን ነው። በሸክላ ነው የተሰራው። እዚህ ከታች ይውላችሁ የምጣድ ነው የሚመስለው። ከታች እሳት ይነዳን፣ ከላይ ደግሞ ፉሎች እንደውም ደግሞ ወጥ መስራት ይቻላል ማለት ነው። እዛ ውስጥ መቀመጫ አለ። ይሄ የምትመለከቱት ዛፍ ይውላችሁ የወይራ ዛፍ ነው። ያው ታያችኋል። ነው በዛ በኩል ላሳያችሁ። ተከተሉኝ ቤተሰብ ኑ። እዚህ ጋር መዋኛ ገንዳ አለ። ይዋ በስመ አብ ወልድ። እኔ ያልገባኝ ነገር ማለት ነው እነዚህ እንስሳቶችን ላውቃቸው አልቻልኩም። በደንብ ይሄ ሸብኩ ስላለ ማሳያት አልቻልኩም። ደግሞ ሽታ አለው። በስመ አብ እስኪ አቸው ያ ብቅ ያሉት እንስሳቶች ናቸው። ተመልከቱ ጋይስ። በስመ ስላሴ። እስኪ ወዴታች ልውረድና ምን ላሳያችሁ መሰላችሁ? እንዳልወርቅ ደግሞ በስመ አብ። እሺ በዚህ ጋር ደግሞ እኔ እኮ ታያችሁ አንዲት ሌላውን ተውት፣ ንጽህናው ታያችሁ አንዲት እንደሚያምር ተመልከቱ ጋይስ። እዚህ ጋር የበጎች ቤት ነው። ተመልከቱት ንጽህናው እንዴት እንደሚያምር ተመልከቱ ቤተሰብ። ንጽህና እንዲህ ነው ይላችሁ። አንድ ምድር ላይ የምታገኙት ነገር የለም። ከምድር ላይ አይደለም። በነገራችን ላይ የሆነ በቃ ላዩ ላይ ራሱ ስታዩትኝ እንደምትመለከቱት ዛፎቹ ውሃ የሚጠጡ ነው የሚመስሉት። ተመልከቱ። እዚህ ጋር የአትክልቶች በነገራችን ላይ እያንዳንዱ ሰራተኛ አለው። እዚህ ጋር ደግሞ አትክልቶች ያው እንደ ድንኳን ነው የሚመስለው። አትክልቶች የሚተከሉት ናቸው ይመስለኛል። እስኪ እዛ ጋር የቁርቁራ ዛፍ አለ። ምንድናቸው እዚህ ዶሮች? ተመልከቱ ጋይስ። አይዋ ተመልከቱ ዶሮቹን። አይዋ አያቸው ብዛታቸው። ተመልከቱ በስማ ተመልከቱ። እያንዳንዱ አሁን የዶሮቹ እዚህ ጋር አሁን ዶሮቹ ብዙ ዶሮቹ አሉ። በዛ በኩል ዶሮ አለ። በዛ ግን እያንዳንዳቸው እዛ ጋር የሚላሸብክ አለ። እያንዳንዳቸው ዶሮቹ የራሳቸው እንትን አላቸው።
ሰራተኛም ማለት ነው። እዚህ ውስጥ የሆነ እንስሳት አለ። ወይኔ ኧረ ደግሞ መጥቶ እንደ ተሸፍኗል በዚህ በስመ አብ ወልድ ተመልከቱ ጋይስ፣ ዋው ያምራል። ያችን እንደሚያምር እዚህ ጋር ያላችሁ ቁርቁራ ዛፍ አለ። ከስር እንስሳቶች አሉ፣ ግን እንስሳቶቹ አይታዩም መሰለኝ ተሸብግገዋል። የሆነ እንስሳት አለ እዚህ ውስጥ። እንደዚህ ብቅ ብዬ ላይ ነበር ፈራው። የሆነ እንስሳቶች አሉ እዚህ ውስጥ ጋይስ። የምን እንስሳቶች እንደሆኑ ባላቅም ተመልከቱት እስኪ ተመልከቱ። እነዛ እንስሳቶች ግን ባያቸው ደስ ይለኛል። እኔ ማየትም አለብኝ። ቆይ አያችሁት እንዴት እንደሚያምር በቃ ንጽህናው፣ አየሩ፣ መካኑ አያችሁት ጌስ ያምራም። በጣም ነው የሚያምረው። ያለ ማካበድ እንደምትመለከቱት ነው። በቃ ወደዛ ውስጥ ናቸው ዛፎች፣ አትክልቶች አሉት። በዚህ አካባቢ ነው ወደ ውስጥ ነው። ሳውዲ አረቢያ ክላላ ዘና። ይህ የምትመለከቱት እንግዲህ በሳውዲ አረቢያ እልም ያለ በረሃ ላይ ሰው ዘራሽ ተፈጥሮ ሳይሆን ሰው በዘራሽ የተተከሉ አትክልቶች ናቸው ማለት ነው። የሚገርመው ወይራ ራሱ ማለት ነው። የወይራ ዛፎች የሌሉ ዛፎች ማለት እዚህ በቃ እዚህ ውስጥ ገብታችሁ የማታገኙት ወይም ደግሞ የማታጡት እናጣዋለን ብላችሁ የምትገምቱን ፍሬ ራሱ ታገኛላችሁ። እዚህ ውስጥ ገብታችሁ የፈለጋችሁትን አትክልት ማግኘት ትችላላችሁ ማለት ነው። እንግዲህ በሚገርም ሁኔታ የሌላ አትክልት የለም። እዚህ ጋር ደግሞ እዛ ጋር የምትመለከቱት የዶሮ እርባታ ነው የሚመስለው፣ ግን አይደለም። የዱር እንስሳዎች ናቸው እነዚህ። ጅግራ ነው ምንድነው የምንላቸው? ጅግራ በሀገራችን እንደዚህ ዶሮ የሚመስሉት ማለት ነው በሀገራችን። እና የእነሱ ቤት ነው እዚህ ውስጥ። ይሄ ፊት ለፊት የምትመለከቱት ከመዋኛ ገንዳ አጠገብ የሆነ ሳር ቤት የሚመስል ነገር ማለት ነው። እና ወደዛ ደግሞ በጣም ረጅም የሌለ እውነት ለመናገር የሌላ አትክልት የለም። እዚህ ፍራፍሬዎች አሉ። በጣም በሚገርም ሁኔታ የሀገራችን ወይራ ራሱ ሳይቀራል እዚህ ማለት ነው። ወይራ ራሱ ይጠቀማሉ አረቦች። የሚገርም ነው ስራቸው። እግዚአብሔርን ነው የምላችሁ። በጣም ነው የገረመኝ። እዚህ ውስጥ ገብቼ ነው አሁን። ቆይ እስኪ በዛ በኩል ያለውን ደግሞ ላሳያችሁ። ቆይ ላሳያችሁ።